ሰላም እንዴት ናችሁ? ውድ የሀሁ አካዳሚ ቻናል ቤተሰቦች፣ ይህ የሀሁ አካዳሚ ቻናል የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። በኦንላይን የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። በኦንላይን መማር ለምትፈልጉ ከዚህ ባስቀመጥኩላችሁ ስልክ በኢሞ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ ማለት ነው። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። ተከታተሉ። ቪዲዮ ማየት ጀምሩ፣ ላይክ አድርጋችሁ ጀምሩ። እንዲሁም ለቻናሉ አዲስ ከሆናችሁ ሳብስክራይብ አድርጉ። ቀጥታ ወደ ቪዲዮአችን እንሄዳለን። ተከታተሉ። እሺ፣ ቪዲዮአችን የሚሆነው በአጭር ቀን ውስጥ ወይም በ30 ቀን ብቻ እንግሊዘኛ መናገር መቻል ነው። በአጭር ቀን ውስጥ እንግሊዘኛን መናገር ወይም ማወቅ መቻል ነው የቪዲዮአችን ዓላማ የሚሆነው። እሺ፣ ቪዲዮውን ወርዶችን በዚህና እንዲሁም በዚህ እንዴት እንደሚነበብ እና ትርጉሙን ጽፌላችኋለሁ። ቀጥታ ቪዲዮን አንድ ባንድ እንስራ፣ ተከታተሉን። እሺ፣ ለምሳሌ ይሄ እንግሊሽ ነው የሚለው እንግሊሽ ወርዶች ማለት ነው፣ በእንግሊዘኛ የተጻፉት ወርዶች። እሺ፣ ይሄ ስታርት ብለን እናነባለን። ስታርት ብለን እናነባለን። ስታርት ማለት እዚህም እንዴት እንደሚነበብ በአማርኛ ጽፌላችኋለሁ። ስታርት ተብሎ ይነበባል። ስታርት ማለት መጀመር ማለት ነው። ስታርት መጀመር ወይም ጀምር ማለት ነው። መጀመር ስታርት ማለት መጀመር ነው። እሺ፣ የሚቀጥለውን ይሄ ደግሞ ፊኒሽ ብለን እናነባለን። ፊኒሽ ብለን እናነባዋለን ማለት ነው። ይህ ፊኒሽ ብለን እናነባዋለን። ፊኒሽ ማለት ደግሞ ከዚህ ጋርም ይኸው በአማርኛ ፊኒሽ ብዬ ጽፌያለሁ። ፊኒሽ ማለት ደግሞ ትርጉሙ መጨረስ ማለት ነው። መጨረስ ፊኒሽ ማለት መጨረስ ነው። መጨረስ። እሺ፣ ፊኒሽ ማለት መጨረስ ከሆነ የሚቀጥለው ወርድ ደግሞ ይሄ ደግሞ ኤምፒቲ ብለን እናነባለን። ኤምፒቲ ማለት ደግሞ አማርኛውም ከዚህ ጋር ኤምፒቲ ብዬ ጽፌያለሁ። ኤምፒቲ ማለት ባዶ ማለት ነው። ባዶ ወይም የሌለው ነገር፣ ክፍት የሆነ ነገር ማለት ነው። ባዶ የሌለው። እሺ፣ ይሄ ደግሞ ፉል ብለን እናነባዋለን። ፉል። እሺ፣ ይሄን ፉል ተብሎ ይነበባል። ፉል ማለት ደግሞ በአማርኛም ሲጣፍ ይኸው ፉል ብለን እንጥፈዋለን። ፉል ማለት ደግሞ ትርጉሙ ሙሉ ማለት ነው። ፉል ማለት ሙሉ ማለት ነው። ትርጉሙ ፉል ማለት ሙሉ ማለት ነው። ሙሉ የሆነ ነገር ያልተቀነሰበት ማለት ነው። ሙሉ። እሺ፣ ይሄን ደግሞ ዳርክ ብለን እናነባለን። እሺ፣ ዳርክ ማለት ደግሞ በአማርኛ ሲጻፍ እዚህ ጋርም ዳርክ ብለን እናነባለን። ዳርክ በዚህ መልኩ ይነበባል። ዳርክ ማለት ደግሞ ትርጉሙ ጨለማ ማለት ነው። ዳርክ ማለት ጨለማ ማለት ነው። ዳርክ ማለት ጨለማ ማለት ሲሆን የሚቀጥለው ወርድ ደግሞ ይሄ ደግሞ ኦልድ ብለን እናነባለን። ኦልድ። እሺ፣ ኦልድ በአማርኛውም እዚህ ጋር ኦልድ ብሎ ይጣፋል። ኦልድ ማለት ትርጉሙ ሽማግሌ ማለት ነው። ሽማግሌ ወይም በእድሜ ገፋ ወይም በሌላ አባባል የእድሜ ባለጠጋ ብለን የምንጠራው አለ አይደለ? እሱ ነው። ኦልድ ማለት የእድሜ ባለጠጋ ወይም ሽማግሌ ብለን እንጠራለን ማለት ነው። ሽማግሌ። እሺ፣ ይህም በዚህ መልኩ ካየን በዚህኛው ደግሞ ይሄን ደግሞ ያንግ ብለን እናነባለን። ያንግ ተብሎ ይነበባል። እሺ፣ ያንግ ያው አማርኛውም በዚህ መልኩ ይጣፋል። ያንግ። እሺ፣ ያንግ ማለት ደግሞ ወጣት ነው። ያንግ ማለት ወጣት ማለት ነው። ከዚህ ጋር ያንግ ወጣት ከሆን ይሄ የሚቀጥለው ደግሞ ጊቭ ብለን ጊቭ። እሺ፣ ጊቭ ተብሎ ይነበባል። ጊቭ ማለት ደግሞ ይኸው በአማርኛው ሲጣፍ ጊቭ ነው። ጊቭ ትርጉሙ ሰጠ ማለት ነው። ሰጠ ወይም መስጠትም ሊሆን ይችላል። ሰጠ ነው ትርጉሙ። ዋና ትርጉሙ ሰጠ ነው። ጊቭ ሰጠ። እሺ፣ ይህም በዚህ ካየን የሚቀጥለው ይሄ ደግሞ ቴክ ነው። ቴክ። እሺ፣ ይሄ ደግሞ ቴክ ተብሎ ይነበባል። ቴክ ተብሎ
እናነባዋለን ማለት ነው። ይሄን ቴክ ብለን እናነባዋለን። ቴክ ማለት ይኸው በአማርኛም እዚህ ጋር ቴክ ሲጣፍ በዚህ መልኩ ይጣፋል። ቴክ ቴክ ሲነበብ ማለት ነው። እሺ ቴክ ማለት ደግሞ መውሰድ ነው። መውሰድ ነው። ቴክ ማለት መውሰድ ነው። እሺ ቴክ ቴክ ብለን እናነባዋለን። ቴክ ደግሞ በአማርኛ ሲጣፍ ደግሞ ይኸው ቴክ ትርጉሙ መውሰድ ይሆናል ማለት ነው። መውሰድ ቴክ ማለት መውሰድ ማለት ነው። እሺ ይህ የሚቀጥለው ወርድ ደግሞ ፋር ተብሎ ይነበባል። ፋር ፋር ፋር። እሺ ፋር ብለን እናነባዋለን። ፋር እሺ ፋር ማለት እሺ ፋር በአማርኛ ሲጣፍ በዚህ መልኩ ፋር ስናነብ ለማንበብ በአማርኛ የጣፉት ለማንበብ እንዲቀላችሁ ነው። ለአዲስ እንግሊዘኛ ለምትለማመዱ ለማንበብ እንዲቀላችሁ ነው እንጂ አማርኛውም ከዚህ ጋር ላያስፈልግ ይችል ይሆናል። ግን ለአዲስ ለጀማሪ ከሆነ ግዴታ ያስፈልጋል። እንዴት መነበብ እንዳለበትም እንግሊዘኛ ማችሉ ሆናችሁ አማርኛ የምትችሉ በቀላሉ እንግሊዘኛው እንድታነቡ ይሄ አማርኛው ከዚህ ጋር የተጻፈው ያስፈልጋል ማለት ነው። እሺ ይሄ ፋር ተብሎ ይነበባል ማለት ነው። አማርኛውም ከዚህ ጋር ፋር ይላል ማለት ነው። ስለዚህ ትርጉሙ ደግሞ ሩቅ ነው። ሩቅ ፋር ማለት ሩቅ ነው። ፋር ማለት ሩቅ ነው ማለት ነው። ትርጉሙ ሩቅ። እሺ ሩቅ ፋር ማለት ሩቅ ከሆነ ይሄ ደግሞ ኒር ብለን እናነባለን። ኒር ኒር ተብሎ ይነበባል። ኒር እሺ ይሄን ኒር ብለን እናነባዋለን። ኒር በዚህ መልኩ ተጽፎ ይነበባል ማለት ነው። አማርኛውም እዚህ ጋር ኒር ይላል። ኒር ኒር እሺ ኒር ተብሎ ይጣፋል በአማርኛም። ትርጉሙ ደግሞ ቅርብ ማለት ነው። ቅርብ ቅርብ ኒር ማለት ቅርብ ማለት ነው። ቅርብ እሺ ኒር ማለት ቅርብ ማለት ነው። እሺ ኒር ይሄን ኒር ብለን እናነባዋለን። አማርኛውም ከዚህ ጋር ኒር ነው። ስለዚህ ትርጉሙ ደግሞ ቅርብ ማለት ነው። ቅርብ ቅርብ እሺ ይሄ ደግሞ ሆት እሺ ይሄ ሆት ብለን እናነባዋለን። ሆት 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 እሺ ይሄን ሆት ብለን እናነባዋለን። ሆት ሆት ብለን እናነባዋለን። እሺ ሆት አማርኛውም ከዚህ ጋር ሆት ነው። ሆት ስለዚህ ትርጉሙ ደግሞ ሞቃት የሚል ትርጉም ይሰጠናል ማለት ነው። እሺ ሞቃት እሺ ይሄን በዚህ ካየን እሺ ሆት ማለት ሞቃት ነው አልን። እሺ ሆት ማለት ሞቃት ነው። ሆት ማለት ሞቃት ማለት ከሆነ የዛሬ ቪዲዮአችን መጨረሻችን ከዚህ ጋር ይሆናል ማለት ነው። ውድ የቻናል ቤተሰቦች የዛሬ ቪዲዮአችን ይሄን ይመስል ነበር። በኦንላይን መማር ለምትፈልጉ ከዚህ ባስቀመጥኩላችሁ ስልክ በኢሞ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ ማለት ነው። በኦንላይን የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። በአዲስ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ሰላም ሁኑ።